እግዚአብሔር ሙሴን እንዲህ ብሎ ተናገረው። በእስራኤል ልጆች ዘንድ ከሰውም ከእንስሳም ማኅፀን የሚከፍት በኵር ሁሉ ለእኔ ቀድስልኝ፣ የእኔ ነው። ሙሴም ሕዝቡን አለ፣ ከባርነት ቤት ከግብፅ የወጣችሁበት ይህን ቀን አስቡ። እግዚአብሔር ከዚህ ቦታ በብርቱ እጅ አውጥቷችኋልና። ስለዚህ የቦካ እንጀራ አትብሉ። እናንተ ዛሬ በአቢቦር ወጥታችኋል። እግዚአብሔር ለአንተ ይሰጣት ዘንድ ለአባቶችህ ወደ ማለላቸው ወተትና ማር ወደምታፈስስ ምድር ወደ ከነዓናውያን፣ ወደ ኬጢያውያንም፣ ወደ አሞራውያንም፣ ወደ ኤዊያውያንም፣ ወደ ኢያቡሳውያንም ምድር ባገባህ ጊዜ ይህችን አምልኮ በዚህ ወር ታደርጋለህ። 7 ቀን ቂጣ እንጀራ ትበላለህ። በሰባተኛውም ቀን ለእግዚአብሔር በዓል ይሆናል። 7 ቀንም ሙሉ ቂጣ እንጀራ ትበላለህ። በአንተም ዘንድ እርሾ ያለበት እንጀራ አይታይ፣ በድንበርህም ሁሉ እርሾ አይታይ። በዚያም ቀን ከግብፅ በወጣሁ ጊዜ እግዚአብሔር ስላደረገልኝ ነው ስትል ለልጅ ትነግረዋለህ። እግዚአብሔር በብርቱ እጅ ከግብፅ አወጥቶሃልና የእግዚአብሔር ሕግ በአፍህ ይሆን ዘንድ በእጅህ እንደ ምልክት በዓይኖችህም መካከል እንደ መታሰቢያ ይሁንልህ። በዓመት በወራቱ ይህችን ሥርዓት ጠብቃት። እግዚአብሔርም ለአንተ ለአባቶችህም እንደማለ ወደ ከነዓናውያን ምድር ባገባህ ጊዜ እርሷንም በሰጠህ ጊዜ ማኅፀንን የሚከፍተውን ሁሉ ለእግዚአብሔር ለይ። ከሚሆንልህ ከብት ሁሉ ተባት ሆኖ አስቀድሞ የተወለደው ለእግዚአብሔር ይሆናል። የአህያውን በኵር በጠቦት ትዋጀዋለህ፣ ባትዋጀውም አንገቱን ትሰብረዋለህ። የሰውንም በኵር ሁሉ ከልጆችህ መካከል ትዋጀዋለህ። እንዲህ ይሆናል፣ በሚመጣው ጊዜ ልጅህ ይህ ምንድር ነው ብሎ በጠየቀህ ጊዜ እንዲህ ትለዋለህ፣ እግዚአብሔር በብርቱ እጅ ከባርነት ቤት ከግብፅ ምድር አወጣን። ፈርዖንም እንዳይሰድደን ልቡን ባጸና ጊዜ እግዚአብሔር ከሰው በኵር ጀምሮ እስከ እንስሳ በኵር ድረስ በግብፅ ምድር ያለውን በኵር ሁሉ ገደለ። ስለዚህ ወንድ ሆኖ ማኅፀንን የከፈተውን ሁሉ ለእግዚአብሔር እሰዋለሁ፣ ነገር ግን የልጆችን በኵር ሁሉ እዋጃለሁ። እግዚአብሔርም በብርቱ እጅ ከግብፅ አውጥቶናልና በእጅህ እንደ ምልክት በዓይኖችህም መካከል እንደ ተንጠለጠለ ነገር ይሁንልህ። እንዲህም ሆነ፣ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር በፍልስጥኤማውያን ምድር መንገድ አልመራቸውም። እግዚአብሔር ሕዝቡ ሰልፉን ባየ ጊዜ እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና። ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባሕር ባለችው ምድረ በዳ መራቸው። የእስራኤልም ልጆች ከግብፅ ምድር ተሰልፈው ወጡ። ዮሴፍም እግዚአብሔር ሳይጎበኛችሁ አይቀርም፣ አጥንቶችንም ከዚህ ከእናንተ ጋር ታወጣላችሁ ብሎ የእስራኤልን ልጆች አምሏቸው ነበርና ሙሴ የእርሱን አጥንቶች ከእርሱ ጋር ወሰደ። ከሱኮትም ተጓዙ፣ በምድረ በዳውም ዳር በኤታም ሰፈሩ። በቀንና በሌሊትም ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸውም ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ። የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም።